ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንኳን ወደ ቻናሌ በሰላም መጡ። ለተማሪያም ነኝ የፋርማሲ ባለሙያ። ዛሬ ስለ ኬቶኮናዞል እንነጋገራለን። ኬቶኮናዞል በብዛት ጥቅም ላይ እየዋሉት ካሉ የጸረ ፋንገስ መድኃኒት አንዱ ነው። ኬቶኮናዞል ምን እንደሆነ፣ ማንን መጠቀም አለበት እና እንዴት መጠቀም እንዳለበት እነግራችኋለሁ። እስከ መጨረሻ አብራችሁ ይቆዩ። ኬቶኮናዞል ጸረ ፋንገስ መድኃኒት ነው። ኬቶኮናዞል በቆዳ ወይም ደግሞ በራስ ቆዳ ላይ ኢንፌክሽን የሚያስከትሉ ፋንገሶች እድገታቸውን በማቋረጥ ስራውን ይሰራል። ይህ መድኃኒት በክሬም፣ በሻምፖ እና በታብሌት ይገኛል። ታዲያ አሁን ታብሌቶቹ በጉበት የጎንዮሽ ጉዳት ምክንያት በብዛት ጥቅም ላይ እየዋሉ አይደለም። ኬቶኮናዞል የተለመዱ ኢንፌክሽኖችም ያክማል። ከነዚህ ኢንፌክሽኖቹ እነማን ናቸው የሚያክማቸው ነግራችኋለሁ። እስከ መጨረሻ እንድትከታተሉ። ኬቶኮናዞል በድድ መሸፈኛ ወይም ደግሞ የሴብራይክ የቆዳ በሽታ ያክምልናል። ይሄ በክሬም 2% ክሬም መጠቀም እንችላለን። ይሄ በመጠቀማችን የመወጠር የማሳከክ እና በአጠቃላይ የህማም ስሜት እንዲቀንስልን ያደርጋል። ሁለተኛ ደግሞ የቲኒያ ቨርሲከለር ላይ መጠቀም እንችላለን። እዚህ ጋር ደግሞ የቲኒያ ቨርሲከለር ቀላል ወይም ጥቁር የቆዳ ልጥፎች ሲኖሩ እነዚህ በክሬም ወይም ደግሞ በሻምፖ ይታከማሉ። በሶስተኛ የቀለበት ትል ወይም ደግሞ ቲኒያ ኮርፖሬስ የሚለውን ያክምልናል። ይሄ ክብ ከጥርት ያሉ የጠርዞች ጋር ቆዳችን ላይ ሲኖር ኬቶኮናዞል ክሬም በመጠቀም እናክመዋለን። ሌላ ደግሞ የአትሌት እግር ወይም ደግሞ ቲኒያ ፔዲስ የሚለውን በክሬም ወይም ደግሞ በስፕሬይ አለ። በእነዚህ ሊያክምልን ይችላል። የቆዳ እርሾ ኢንፌክሽኖች ወይም ደግሞ የቆዳ ካንዲዲያሲስ ሲኖር እነዚህም ደግሞ በክሬም መጠቀም እንችላለን። ሁሌ የኬቶኮናዞል ክሬም ስንጠቀም የምንጠቀምበትን ቦታ አጽድተን በደንብ አድርቀን መሆን አለበት። ይሄ ደግሞ ከ1 እስከ 2 በቀን መጠቀም እንችላለን። ይሄ ክሬሙ ማለት ነው። የኬቶኮናዞል ሻምፖ ስንጠቀም የምንጠቀምበትን ቦታ እርጥብ መሆን አለበት። ከ1 እስከ 2 በሳምንት መጠቀም እንችላለን። ይሄ ደግሞ ሁሌ እነዚህ መድኃኒቶች ስንጠቀም ማድረግ ያለብን ጥንቃቄ ማድረግ ያለብን ጥንቃቄ ምንድን ነው? ክፍት በሆነ ቁስል ላይ መጠቀም የለብንም። አይናችን አካባቢ ጥንቃቄ ማድረግ አለብን። ሌላ ደግሞ ህፃናትና አጥቢ እናቶች ጥንቃቄ ማድረግ አለባቸው። የሚጠቀሙበትን ቦታ ጥንቃቄ ማድረግ አለብን። ሌላው ደግሞ የነዚህ ኬቶኮናዞል ታብሌቶች በተለየ በሐኪም ትዕዛዝ ካልሆነ በስተቀር ራሳችን ገዝተን መጠቀም የለብንም። እንደዚህ አድርገን የቆዳችን ጤና መጠበቅ አለብን። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ማድረግ፣ ሼር ማድረግ እና ሳብስክራይብ ማድረግ አትርሱ። ቴንኪዩ በጣም